ዛሬ የሚገርም ቪዲዮ ይዤላችሁ መጥቻለሁ። የሚገርም ሪሰርች ፔፐር ነው የምናየው። በዲፕ ማይንድ የሚገኙ ሳይንቲስቶች በጣም አስገራሚ ነገር ስለሰሩ ድንቅ ድንቅ የሆነ ጥናት ይዤላችሁ ቀርቤያለሁ። የዛሬው ጥያቄያችን ሰው ሰራሽ አስተውሎት ወይም ኤአይ መሰረታዊ የሆኑ አዲስ ነገር ፈጥሮ የሰውን ልጅ ወደፊት ሊያራምድ ይችላል ወይስ አይችልም የሚል ነው። በዛሬው ቆይታ የዶክተር ካሮል ዞልናይፌሄርን አስተያየት ይዤላችሁ ቀርቤያለሁ። እንግዲህ አዲሱ ኤአይ ኤጀንት ምርምር ማድረግ አልፎ ተርፎም የምርምር ጽሁፎችን መጻፍ እንደሚችል ተናግረዋል። ቢያንስ አብዛኛውን ዋና ዋና ይዘት። ይህ እብደት ነው የሚመስለዋል፣ ነገር ግን አይደለም። ብዙ ሰዎች ሞክረውታል። ነገር ግን የሚገርመው ነገር የነበረው በጣም ደካማ ጽሁፎችን ብቻ ነበረ ሲጽፍ የነበረው ኤአይ ኤጀንቱ ማለት ነው። ነገር ግን ነገሩን ስናየው ይህ ጨዋታ የራሱ የሆኑ ደረጃዎች አሉት። ባለፈው ዓመት ከዚህ ስራ ጀርባ ያለውን የምርምር ቡድን ዶክተር ካሮል ጎብኝቶ ነበር። ወደ ማውንቴን ቪው ወደሚገኘው የሚገርም ላቦራቶሪ ሄዶ መጀመሪያ ላይ ዘበኛው እንኳን ሊያስገባው አልፈለገም ነበረ። ስለዚህ ሚስጥሩ እንዴት እንደሚጠበቅ ማወቅ ትችላላችሁ። እና ከዚህ በላይ የሚያስገርመው ነገር ደግሞ አሁን ጥቂቶቹን ሚስጥሮች ለሁላችንም በነፃ መስጠታቸው ነው። ኢት ኢዝ ክሬዚ። እና ሁሉንም ነገር በቅርቡ በዝርዝር እናያለን። ስለዚህ ከነዚህ ሳይንቲስቶች ጋር ተነጋግረን የእነዚህ ሳይንቲስቶች የኳክሊ የምርምር ቡድን ነበሩ። እነሱ በጣም ብለናቸው በሂሳብ ኦሎምፒያድ ላይ የወርቅ ሜዳሊያ የሚያስገኝ ብቃት ማሳየት የሚችል ኤአይም ሰርተዋል። ይህ ትልቅ ነገር ነው። በመቀጠል ይህንን ዘዴ ለቀውታል። ገንዘብ ያለው ሰው ለጄሚናይ አድቫንስድ የሚከፍል ሰው ሊጠቀመው ይችላል። ስሙ ዲፕ ቲንክ ይባላል። አሁን ላይ ደግሞ ከዚህም እያሻሻሉት ነው። አሌቲያ ተብሎ የሚጠራ ሌላ አስገራሚ ነገር ይዘው መጥተዋል። እሺ ታዲያ ምን ይሰራል የሚለውን ስናይ ምርምር እንደሚያደርግ ቃል ይገባል። ሪሰርች ማድረግ ይችላል ማለት ነው። አዳዲስ ችግሮችን ይፈታል። ይህ የሰው ልጅ ወደፊት ሊያራምድ የሚችል ነገር ነው። አሁን ይህ ከሂሳብ ኦሎምፒያድ እጅግ በጣም ከባድ ነው። ለምን ቢባል ሂሳብ ኦሎምፒያድ ውድድር ላይ ስናይ ሊኖር የሚገባው እውቀት ያን ያክል ትልቅ አይደለም። እናም እያንዳንዱ ነገር በነዛ በጥቂት መሳሪያዎች እንደሚፈታ እርግጠኛ መሆን ይቻላል። እያንዳንዱን ችግር ግልጽና የተስተካከለ ነው። ከባድ ቢሆንም ጀስት ጥያቄው ዌል ስትራክቸርድ ነው። ምን ጨርሶ ያልተስተካከለ ነገር ምን እንደሆነ ታውቃላችሁ? የገሃዱ ዓለም ችግሮች። እነዚህ ክፍት ችግሮች ወይም ኦፕን ፕሮብለምስ ጨርሶ ሊፈቱ እንደሚችሉ እንኳን አናውቅም። ምናልባት የማይቻሉ ሊሆኑም ይችላሉ ወይም ይቻሉ ይሆናል። ነገር ግን አሁን ባሉ መሳሪያዎች ላይሆን ይችላል። ዋናው ነጥብ ማንም አያውቀውም ነው። እና ይህ ዘዴ አንድ ችግር ሲሰጠው ከምንጩ ጄኔሬተር በላዩ ላይ መስራት ይጀምራል። ከዛ ካንዲዴት ወይም እጩ መፍትሄ ይፈጥራል። እና አሁን የጥናቱ በጣም አስፈላጊው ክፍል ይመጣል። ቬሪፋየር የሚባለው ነው። ይህ ክፍል ይመለከትና እሺ ወንድሜ ይሄ ምንም አይጠቅምም እንደገና ጀመር ይላል። ይህ በመሰረቱ ማጣሪያ ወይም ፊልተር ነው። ታውቃላችሁ፣ ይህ በእውነቱ ጥሩ የህይወት ምክር ነው። አንዳንድ ጊዜ ማጣሪያ ቢኖር ጥሩ ነው። ዝም ብለህ ያልበሰሉ ሀሳቦችን ወደ አየር እንዳትረጭ ይረዳል። አሁን አልፎ አልፎ መፍትሄው በጣም ጥሩ ይመስላል እና ምናልባት ጥቂት ማሻሻያዎችን ሊያልፍ ይችላል። በመቀጠል ለሌላ ዙር ግምገማ እንዲዘጋጅ ይደረጋል እና እንደዚያው ይቀጥላል። ቀላል ይመስላል፣ ምናልባትም ተራ ነገር ይመስላል አይደል? ታዲያ የዚህ ሳይንሳዊነቱ ምንድን ነው? ለምንድን ነው ሁሉም ስርዓቶችን የሚያደርጉት? እንግዲህ ከመደረጉ ይልቅ ለመናገር ይቀላል። እንዲሁም ይህን ለማሳካት ፈጽሞ የማይቻል ነው። ለምን? አንደኛ ኤአይ መሰረታዊ የሆነ አዲስ ነገር ሲሰራ በሚያሳዝን ሁኔታ ሃሉሲኔሽን ወይም ህልመኝነትን በለው እንደዚህ አይነት ነገር ይከሰታል። አዎ ዝም ብሎ ነገሮችን ይፈጥራል። የሐሰት ወረቀቶች፣ የሌሉ ደራሲያን እና የመሳሰሉት ሁሉም አይነት የማይረቡ ነገሮች ይመጣሉ። ሁለተኛ 1+1 ወይም ሌሎች ቀላል ነገሮችን ለማስላት ሲፈልግ እሱ ብዙ የስልጠና መረጃዎች አሉ፣ በቀላሉ ማረጋገጥ ትችላለህ። ነገር ግን የላቀ ምርምር ወይም ፍሮንቲየር ሪሰርች ማድረግ ከፈለግክስ ገና የማናውቀው ነገር ላይ ምንም አይነት የስልጠና ደረጃ የለም። ጀስት አንድ ሲደመር አንድን ለማወቅ ቀላል ነው፣ ግን የማናውቀውን ነገር ለማወቅስ እንዴት ነው? እስካሁን ማንም ያልተረዳውን ነገር ለመፍጠር እየሞከርክ ነው። እነዚህ ሁለት ምክንያቶች አንድን ኤአይ መሰረታዊ የሆነ አዲስና ጠቃሚ ነገር እንዲሰራ ማድረግ እጅግ በጣም ከባድ ያደርጉታል። ታዲያ እንዴት ተሳካላቸው? አሁን ማይቻል የሚመስለውን ነገር እንዴት እንዳሳኩት እናይ።
በሶስት ዋና ዋና እርምጃዎች ነው ያሰብኩት። አንደኛ አሌቲያ የራሱን ማረጋገጫዎች ለመፈተሽ ያን ጥብቅ የሂሳብ ቋንቋ አይጠቀምም። ይልቁንም ተፈጥሯዊ የእንግሊዝኛ ቋንቋን ይጠቀማል። ይህ በጣም ከባድ ነው፣ ምክንያቱም ኤአይ የራሱን ጽሑፍ ሲፈትሽ ዝም ብሎ በጭፍን ይስማማበታል። እኛም ሰዎች ይህንን እናደርጋለን። አሁን እዚህ ጋር ተመራማሪዎቹ የሀሳብ ሂደቱን ከመልሶ የሚለዩበት መንገድ አግኝተዋል። ስለዚህ የተዘበራረቀውን የሂሳብ ሂደት ካረጋጋጩ ተደብቋል። ይህም በራሱ ላይ በጭፍን እንዲስማማ ራሱን እንዳያታልል ያደርገዋል። ድንቅ ነው። የእኛም አእምሮ እንዲህ ያለ ነገር ያስፈልገው ነበር። በመቀጠል ሁለተኛ ኮምፒውተሩ ረዘም ላለ ጊዜ እንዲያስብ ፈቅደውለታል። ሎንገር ታይም ሰጥተውታል። ሎንገር ቲንኪንግ ታይም። ይህ አዲስ አይደለም። ሆኖም ግን ከዚህ በላይ አንዳንድ ማሻሻያዎች ስላደረጉ አሁን ያላቸው ሞዴል ከ6 ወራት በፊት ከነበረው ጋር እኩል ብልህ ነው። ነገር ግን ወረቀቶቻቸውን አጥብቃቸው ያዙ ምሁራን ጓደኞቹ። ምክንያቱም ብልህነቱ እኩል ሆኖ ሳለ 100 እጥፍ ያነሰ የኮምፒውተር ጉልበት ይጠቀማል። ምን ይገርማላ! በማሰብ ረገድ የበለጠ ቀልጣፋ እንዲሆን የሚያደርግ በጣም ጠንካራ መሰረታዊ ሞዴል አሰልጥነዋል። ስለዚህ ይህኛው ያለ ኢንተርኔት ግንኙነት እንኳን የሂሳብ ኦሎምፒያድ ወርቅ ያገኘውን ኤአይ በቀላሉ ከ65% ወደ 95% አሻሽሎታል። ዋው! ከድል ትንሽ ከተሻለ ብቃት ተነስቶ ለምርጥ የሰው አእምሮች የተሰሩትን ተግባራትን እስከ ማሸነፍ ደርሷል። ይህን ሁሉ በጥቂት ወራት ውስጥ አንዳንድ ጊዜ ይገርማል። አሁን ሶስተኛ ለኤአዩ ነገሮችን የመፈለግ ችሎታ ሰጥተውታል። እንግዲህ እየተወራ ያለው ስለ ጉግል ነው። በድጋሚ ይቀላል ነው። ሆኖም ግን ኤአዩ አእምሮውን 3 ደርዘን የሚቆጠሩ የላቁ የምርምር ጽሁፎችን አንብቦ ቴክኒኮችን እንዲያቀናጅ ማድረግ አሁን የከባድ ነው። ቀደም ብለን እንዳየነው ይህ በእውነት ይከሰታል። ይህ ኤአይ እነዚህ መሳሪያዎችና እነዚህ ያሉትን የምርምር ስራዎች መጠቀም እንዲችል በከፍተኛ ሁኔታ አሰልጥኖታል። በመጨረሻም የማይረቡ ነገሮችን ከመፍጠር እንዲቆጠብ ያደረገውም ይህ ነው። ታዲያ እሺ ምን ያህል ጥሩ ነው? በመጀመሪያ ጥቂቶችን የኤርድስ ችግሮችን ሲፈታ አይቻለሁ። በራሱ አውቶኖመስሊ በታዋቂው ሃንጋሪያዊው የሂሳብ ሊቅ የተተዉ ክፍት የሂሳብ እንቆቅልሾችን ፈጥሯል። ይህ ገራሚ ነው። አንድ የሂሳብ ሊቅ ጓደኛዬን ጠየቁት። እሱም አዎ ይህ በጣም ጥሩ ነው፣ ነገር ግን እንደዚህ ያሉ ብዙ ችግሮች አሉ እና ብዙ ሰዎች በእነሱ ላይ ይሰሩ አለኝ። በሌላ አነጋገር እነሱ በአንጻራዊ ሁኔታ ቀላል ናቸው። ለብዙ ዓመታት በባለሙያዎች ችላ ተብለው ነበር። ስለዚህ እኔ እንዳሰብኩት ያን ያክል ትልቅ ነገር አልነበረም። ነገር ግን በመቀጠል ብቃቱን አሳድጎ የአንድን የምርምር ጽሁፍ ዋና ይዘቶች ጻፈ በአዲስ ነገር ላይ። የመጨረሻው ጽሁፍ በሰው ሳይንቲስት የተጻፈ መሆኑን ልብ በሉ። በአርቲሜቲክ ጂኦሜትሪ ውስጥ ቋሚ ቁጥሮች ስለ ማስላት አንድ ጽሁፍ ነበራቸው። ከዚያም ሳይንቲስቶች ሌሎች 4 ጽሁፎችን እንዲጽፉ ረድቷቸዋል። ለምሳሌ የሚጋጩ ቅንጣቶች ወይም ኢንተራክቲንግ ፓርቲክልስ አዲስ ገደቦችን ስለማግኘት። ታዲያ እነዚህ የምርምር ስራዎች ምን ያክል ጥሩ ናቸው? እንግዲህ ለፒር ሪቪው ቀርበዋል። ይህም ረዝም ያለ ጊዜ ይወስዳል። ስለዚህ እስከዚያው ድረስ ብዙ የሂሳብ ባለሙያዎች እንዲመለከቱት አድርገዋል። አብዛኛዎቹ ገለልተኛ ሳይንቲስቶች ናቸው። ትክክለኛነቱንና አዲስነቱን መርምረዋል። እናም ተረጋግጧል። ለመጀመሪያ ጊዜ አንድ ኤአይ አዲስ ተጽዕኖ ያለውና ጠቃሚ የሆነ ምርምር ስራ ዋና ዋና ክፍሎችን ፈጥሯል ብዬ አስባለሁ። ይህ ዋው ነው። በህይወት ለመኖር እንዴት ያለ ድንቅ ጊዜ ነው። ስለዚህ ለዚህ ጨዋታ ደረጃዎች እንዳሉት ነግራቸዋለሁ። ታዲያ አሁን የት ነን? ደረጃ 0 ችላ ሊባል የሚችል አዲስነት ያለው ስራ ነው። እሱን መስራት ይችላል። ደረጃ 1 የተወሰነ አዲስነት ያለው ስራ ነው። እሱን መስራት ይችላል። አሁን ግን አንድ ሰው ለህትመት የሚበቃ የምርምር ስራ እንዲያዘጋጅ ሊረዳው ይችላል። ይህ አስገራሚ ነው። ይህንኑ በራሱ ሊያደርገው ይችላል። ይህ ፍጹም የሆኑ ተዎችን በጣም የሚለውጥ ነገር ነው። ደረጃ 3 እና 4 እነዚያ እጅግ የላቁ ስራዎች ናቸው። እነዚህ ገና ሊደረስባቸው አልቻሉም። ነገር ግን ምሁራን ጓደኞቼ እጠይቃችኋለሁ፣ በእድገቱ ፍጥነት መሰረት ይህ እስከ መቼ ይቀጥላል? ሌላ 6 ወራት ወይስ መቼ? እናም ይሄ በጣም ሊወራበት የሚገባ ጉዳይ ይመስለኛል። የምርምር ሰዎች የተሻለ ህይወት እንዲመሩ ስለሚረዳ ወደዋለሁ። እናም ላለፉት ዓመታት ስለምትከታተሉን ሁላችሁንም አመሰግናለሁ። በዚህ እንደተደሰታችሁ ተስፋ አደርጋለሁ። ተጨማሪ መስራት ካለብን አስተያየት መስጫው ላይ አሳውቁን። አመሰግናለሁ።